ጥፍርና ጠጉር መቼም ሀገር አያበለጽግ። እንደው ምን የሆነ ይሄ የጥፍር ውጤት የአውሬነት ምልክት ነው። ሰደበን እንዳትሉ ተጠንቅቃችሁ ነው። ድሮ ጥፍር መባል ባለጌ፣ ስራ የማይሰራ ስድ መረን ቃጫ የሌለው እግዚኦ መሐረነ ክርስቶስ። ዛሬ ነውሩ ጌጡ ነውር። ባካችሁ ሰው ነው በአእምሮ እንደግ። ጠጉርና ጥፍር ሀገር አያበለጽግም። ውስጡ ያለውን ጠጉሩን ግፍፍ አድርግና ውስጡ ያለውን አሳድገው። ስታሳድገው በመንፈስ ቅዱስ በፍቅር በትዕግስት በርህራሄ በየዋህነት በትህትና ውስጡን አጊጠህ። ዛሬ ሱሬው ዛታች ይወርዳል፣ አስሬ ወደ ላይ። አንዴ ወርዷል። ለምኑ ነው? ለምኑ ይጠቅማል? አስሬ ወደ ላይ አትታጠቅም። ቆዳው ሁሉ በየሜዳው እየተጣለ ነው። ማን ያልፋው? ሙያ የለ ወሬ ብቻ። አረ እጃችሁ ይቆፍር፣ እጃችሁ አርሰናል ይላል። ጓሮ ጎመን የለውም እኮ ጓሮ ጎመን የለው። አርሰናል ብሎ አፉን ሲከፍት ያመሻል። የጠገበ ነጭ ሲራገጥ ያመሻል። አትስልም፣ አትፍቅም፣ አትጽፍም፣ አትቆፍርም፣ አትቀርጽም። ኧረ ተው፣ አቅምህን ወቅ። የማይፈለገውን አትፈልግ፣ የማይገባውን አትጠይቅ። አቅምህን ወቅ፣ ራስህን ወቅ። ከትልቁ አደጋ እንዳትወድቅ ልጄ ሰው ሁን። ራስህን ወቅ። ምንድን ነው ራስህን ማወቅ? ከትልቁ አደጋ እንዳትወድቅ